ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ ዛሬም እንደተለመደው በሀገራችንና በጎረቤት ሀገራት ያሉ ትኩስና አነጋጋሪና ወቅታዊ መረጃዎችን ይዘንላችሁ ቀርበናል። በየደቂቃው የሚወጡ የፖለቲካና የጸጥታ ዲፕሎማሲ ክስተቶችን በዝርዝር የምንዳስስበት ሰዓት ነው። ወደ ዝርዝር መረጃዎቹ ከመሄዳችን በፊት የቻናላችን ቤተሰብ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ የመደወል ምልክቷን በመጫን ደግሞ ሁልጊዜ የምንለቃቸውን መረጃዎችን በፍጥነት እንዲደርሷችሁ እንጋብዛለን። አብራችሁን ቆዩ። ዓለም በአምባገነኖች ዛቻና ሴራ እየታመሰች ነው። በአንድ በኩል የሰሜን ኮሪያው ኪም ጆንግ ኡን ዋሽንግተንን የሽብርተኛ ሀገር በማለት ቃታቸውን ደንግነዋል። በሌላ በኩል ደግሞ በአፍሪካ ቀንድ የኤርትራው ኢሳያስ አፈወርቂ የኢትዮጵያን ሰላም ለመንሳት 24 ሰዓት ኢንቨስት እያደረገ ይገኛል። ነገር ግን አሁን ነገሮች ተቀይረዋል። ለውጥ ፈላጊው የኤርትራ ተወላጆች አንድ ታሪካዊ ጥሪ አቀርበዋል። ኢሳያስን ለማስወገድ ከኢትዮጵያ ጋር አብረን እንስራ የሚል ጥሪ። ይህን ጥሪ ለኢትዮጵያ ባህር በሯን የምታስመልስበትን ለኤርትራ ሕዝብ ደግሞ 34 ዓመት ስቃይ የሚቀላቀልበትን ወርቃማ እድል ይሆናል። ኢሳያስ በኢትዮጵያ ሰላም ለምን ይፈራል? በአስመራ ያለውና በችግር የቆሰለው የአያዛንት ሰራዊት ቃታውን ወደ ማን ሊያዞር ተዘጋጅቷል? ዛሬ በሀገር ውስጥና በውጭ ዜናዎች ዙሪያ የምናደርገው ጥልቅ አስገራሚ ትንተና ይዘንላችሁ ቀርበናል። እስከመጨረሻው አብራችሁን ቆዩ። የኢሳያስ አፈወርቂ የፍርሃት ግንብ እየተናደ ነው። ኢሳያስ አፈወርቂ ላለፉት 34 ዓመታት ኤርትራን የገዛው በልማት ወይም በዲሞክራሲ ሳይሆን በፈጠረው የሽብርተኝነት ስነልቦና ነው። ህዝቡን እና ሰራዊቱን በጥርጣሬና በፍርሃት ውስጥ በማሰር ስልጣኑን አቆይቷል። ነገር ግን አሁን ለውጥ ፈላጊው የኤርትራ ተወላጆች ከኢትዮጵያ ጋር አብረን እንስራ የሚል ጥሪ ማቅረባቸው ይህ የፍርሃት ግንብ መሰንጠቁን ያሳያል። የኢትዮጵያ ሰላም ለምን ኢሳያስን ስጋት ሆነ? ኢሳያስ የኢትዮጵያን ሰላም ለመንሳት 24 ሰዓት ኢንቨስት የሚያደርገው በምክንያት ነው። ጠንካራና ሰላማዊ የኢትዮጵያ ለኤርትራ ህዝብ ያለውን ተምሳሌት ትሆናለች። ኢትዮጵያ በውስጥ ግጭት ስትታመስ ኤርትራ ህዝብ ትኩረቱ ወደ ውጭ ስጋት እንዲያደላ ያደርገዋል። ስለዚህ ኢትዮጵያ ለመረጋጋት የኢሳያስ ስልጣን ዋስትና ነው። ልክ እንደ ኢሳያስ ሁሉ ኪም ጆንግ ኡን በአሜሪካ ልትወረር ነው የሚል የውጭ ስጋት በመፍጠር የራሳቸውን ህዝብ በቁጥጥር ስር ያውላሉ። ሁለቱም መሪዎች የህዝባቸውን ኑሮ መጎሳቆል ለመሸፈን ትኩረትን ወደ ውጭ ጠላት በማዞር ረገድ ተመሳሳይ ስልት ይከተላሉ። ዛሬ ዓለም አምባገነኖች ዛቻና ሴራ እየታመሰች ነው። በምስራቅ ኪም ጆንግ ኡን በአሜሪካ ላይ ቃታውን ደንግኗል። በአፍሪካ ቀንድ ደግሞ ኢሳያስ ኢትዮጵያን ሰላም ለማወክ የስልጣን እድሜውን ለማራዘም እየታገለ ነው። ሆኖም ግን ለውጥ የማይቀሪ ነው። የኤርትራውያን ለውጥ ፈላጊዎች በኢትዮጵያ የዘረጉት እጅ ለቀጠናው አዲስ ተስፋ የሚሰጥ ነው። ኢትዮጵያን ይህንን ምቹ ሁኔታ ተጠቅማ የባህር በሯን ለማስመለስ እና ለኤርትራ ህዝብ እውነተኛ ወንድማማቾቿን ለማሳየት የታሪክ አሻራዋን የምታኖርበት ሰዓት አሁን ነው።